ሚኪያስ ይቅርታ አድርግልኝና የሰው ልጅ እንኳን ሞተ አይባልም። እሱ ግን እንኳን ሞተ። አራንተ ቤተሰብ እንዳይሰማ ዝም በል እንዴ። ምን ልበል ምን ላድርግና ለድሃ እኮ ያመችም ሰውዬው ሀብታም ነኝ እንደዚህ የተንጣለለ ቤት ሰራው ብለው የድሃ መጫወቻ አረገ እና አልቀብረውም እያልከኝ ነው? አልቀብረውም፣ ተማምለናል። በመቃብሬ ላይ እንዳቆም በመቃብር ላይ አልቆምም ተብለን ተማምለናል። ሰውዬው ሲጀመር እዚህ ሀገር አይደለም የሚቀበረው አሜሪካ ነው። ሊቀብሩኝ የሚፈልጉ ለቀስተኞች እንዳለ ትኬት ተቆርጦላቸው አሜሪካ ይሄዱ ብሏል። ቀብሩ እዛው ነው። ሁሉም ላተ ተቆርጧል። ለኔም የአሜሪካ ትኬት ተቆርጧል ለሁሉም። የኔ አባት ይዋኮ በቃ ቀብሯል። አልቅሽም ቢሆን ቀብሯል። ምንም ቢሆን አንድ ላይ በልተናል። አልቅሽ ቀብሯል። መቃብሩ ያልቆም መሰለኝ ነበር። አንተ እኮ ነህ። ተው እኔ እኮ አፌ ነው ባለጌ እንጂ ሆዴ ባዶ ነው። አልቅሽም ቢሆን ቀብሯል። ይኸውልህ ግን ለማንኛውም ትኬቱ ደርሶ መልስ ነው። ቀብረ ለመመለሱ ነው። አዎ ደርሶ መልስ። የኔ ደርሶ ብቻ አድርጉልኝ። እሺ ደርሶ ብቻ አድርጉልኝ። ማን ሊመለሰው ነው? አይ እዛ እኔ ባለፈው ተተኩሶበት የሞተው ልጅ አለ። እሱንም ለቅሶ ደርሳለሁ። ትራምፕን በዚህ ጉዳይ ትንሽ አንጀቱ ቆስሏል ተብሏል። አጽናናዋል። የኔ አባት ወይ አንተ ብቻ እዛ ከምትሆን ወይ እኔ አብረን እዛው እንሆንና አንድ ላይ እንመለሳለን። ወይ አንተ ደርሰህ ተመለስ፣ እኔ ደርሼ እቀራለሁ። ማነው? ሰላም ማሳጅ ቤቱ እዚህ ነው? አዎ ግባ። እሺ ልብስህን አውልቅና እሱ ጋር ተኛ። እሺ ተኛ እንጂ። እሺ ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። እሺ እሺ እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይሁን፣ እንደዚህ ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። አሁን በስርዓት ተኛና ልሽ። እሺ እንደውም ይቀርብኝ። ቆይ በሴት መነካቱን የፈራኸው? አዎ። ወይ ወንዲሽ ይሻለኛል። እሺ ወይ ስማ አንተ እኔ መጠብቅበት አክም ቤት አልመጣም። ይሄ ኢንትራንስ የፈተነን አስተማሪ ዶክተር ነኝ ብዬ ገባውላ ተጫወትኩበት። አንተ ያላስመጣሁት ነገር የለም። ይኸው ሰገራ አስመጣሁት በል፣ ደም አስመጣሁት በል። ጥርሱን እኮ ነው ያመመው። አንተ ተጫወትኩበት። ከዛን ደግሞ እምብርት ላይ 30 መርፌ አልኩት። ውሻ ነች ነክሳለች። ግግም እምቢ አለኝ። እምቢ ሲለኝ ና በቃ ሽኩላሊት ትላጽላል አልኩትና ከፋፍቼ አንዱን ጣ አራንተ ረበስም እንትን ገዢ ፈላልግሽ አራ አይባትትም። ስውር ነው የሰፋሁት። አይባትትም። የማደንዘዣ ማአት በቃ ለጀማ ንገራቸው። እንትን እንኳን ደስ አላችሁ ተበቀያለሁ ባላቸው። ስማ ዶክተሩ እንዳይመጣብኝ ልብሴ ላይ አወላልቅሽ በይ። በቃ ደውልልሃለሁ። እንዴት አባቷ ነው የምታምረው በእናት። አዎ አንተ አይገርምም? ግን እቺ ነው የመሰለች ልጅ ብላ ታራለች። Are you serious right now, bro? ምን ነው? ምን አይነት ፍልጥ ነህ ግን አንተ? በቃ እንቁጭሉ ነው የተናገርኩት። ምንም ማድረግ አይቻልም። ሲያስጠላ በእናታችሁ። ይኸው ተነሳች። ሹፍ ታባክ ማየት አልፈልግም። ግም ቶሚ ወይ ይሄ ልብስ አወፈረኝ እንዴ? አይ ዛሬ እንደውም ደህና ነሽ። ባይሆን ትላንት የለበሽው ውፍረትሽን በጣም አስቆ ነበር። ዝርጥርጥ ብለሻል። የምርህና ወፍራም ነሽ እያልከኝ ማለት እውነት መካድ አለበት እንዴ? አይደለም ግን እንደ ፍቅረኛው ስሜቴን እንጠብቅልኝ ጠብቃለሁ። ያው ወፍራም ነሽ፣ ዝርጥርጥ ብለሻል። እመኚ ነው ወክ እናድርግ እንቀጥለው። አንተ ግን በጣም እያበዛኸው ነው። እሺ ጥፍሬን እስልኝ። ዲዛይኑ አያምርም? ያው ካለብሽ ጥፍር መጥመጥ አንፃር ሸፈን አድርጎልሻል። አሁን ግን በጣም እያበዛኸው ነው። ቆይ መች ነው ለኔ መጠቀቅ የምትጀምረው? እሺ አሁን ቆይ በሞት ሌላ ሴት አገባለህ? ታዲያ ብቻዬን እንድቀረው ነው ይፈልጊ? ምን ማለት ነው? በቃ አትወደኝም ማለት ነው? ይሄ ከሞዴል ጋር ምን አመጣው? ሲጀመር አንተ አትገባኝም። እሺ አዎ ልክ እኮ ነሽ። ሲጀመር እኔ የምትገባኝ በህይወት አለኝ። ይሽነት ያዩ እንደጋሽ ተፈይ በዚህ ሰዓት ምን ይሰራል? ሰው መስኮት ላይ እዚህ እኮ የተቀጣጠለ ሰዓት እኮ ልቀበል መጥቼ እኮ ነው አይደል? የወይዘሮ እሺ ባለቤት ዛሬ ጥበቃ አዳር መሆኑን ነው። ቆሊው ሽሙ ነው እንጂ ምንድነው የምትለው አንተ? አንተ ቀጂ እዛ ብርል ያጎደልክ ስትቀዳ ዝም አልኩ አይደል? እዚህ ደግሞ ምን አፍል ከፍት ነው እንዴ? ደግሞ ኧረ እባክህ እንዲህ ስትቆጣ እኮ የ6 ብርል ያለበት አይመስልም እኮ። ምን ተሰማ? 13 ብርል አይደል እንዴ ያለበት? እንዲህ ጠጅ እየቀዳ እንዲህ ስትኮፈስ እዛ ነዳጅ የሚቀዱት እንዳያዩ አንተ አምቡልያ ምንድነው የምትለው? ስራዬን ንቀኸው ብቻ ባልሆነ እንኳን እኔ እርሱም የውሸሙ አልተናቁም። እሺ ይባል አልሰማህም ማለት ነው። ምን ይኸውልህ ስማ፣ ለውሽማ እስኪ ይብራሻማ ይዘከር ይወሳ ምን አለ ቢጋበስ ሁለት ጠላ ጣሳ ሰርቆ አልተሰወረ አገለገለ እንጂ ዞር በል ሳልጥልብ ትልቅ ፈንጂ አንተ ቀጂ ዞር በል። የወይዘሮ እሺ ባለቤት እዛ ብርድ ይቀጠቅጧል፣ እሶርሲ መስኮት ይቀጠቅጣሉ። አንተ ስለምን መቀጣቀጥ ነው የምታየው? አንተ ቅጥቅጥ እዛ አርፈ ሄደህ ጌሾና ቀጠቅጥም መቀጥቀጫ የመሰልክ ሰውዬ አሁን ዞር በል ከዚህ ካጠገቤ። አይሳደቡ ሂድ ዞር በል እዛ ባቴር ነበር እንደዚህ እንደ ብርሌ ይዤ እንዴ ተክልህ ነበር። እሺ
you dance? ሰላም ነው እንዴ? ሰላም ነው። ደስ ያለሽ በጣም ሰከራለሁ። እኔም ፈሩቃ እሺ፣ ደስ ይለኝ ነው መጣ። ደስ ይለኛል በጣም። ኖ ሰላም ነው እናት። ሂሳብ አንቺ ጋር ነው። ወደዳችሁ ምግቡን 3500 ብር አጠቃላይ ይኸውላችሁ። አሁን የተጠቀመ አይኔ ተበላው። ፈፄ እዘዝ ሩዝ ባትክል እዘዝ ገኒ ጋር ነህ። በቃ ያለውን ነገር እዘዝ። የጾም እዘዝ። ከስሮ ከቴ አንተ ጋር ነው እንዴ? የኦሮሚያው እባክህ እዛ ቦሎ የሆነ ገገማ እንትን አለ መንገድ ትራንስፖርት። ኧረ ስራ እንዴት ይሰራ? ስማ ሽፍቼ ማን ጋር ነው ያለው? ዳኜ ጋር አለ። በዛ ደግሞ አይሰራማ። የትም ይመቸኛል። 40 ብር ካልተመቸህ ወረድ። በቃ 40 ብር ፍራት ተወራጅ አለ ያዝላችሁ። ሰማ በቃ ገኒ ጋር ምን ይጨመርበት ነው? ደውለህ በቃ ደውለህ። ያኔ ካርድ የለውም እባክህ ታውቃለህ አይደል? እዛው ቃሉ ጋግማ በቃ ከሚመቹኝ ማህበረሰቦች መካከል የፋይፍን ሹፌሮች ምርጥ ናቸው። ወዳቸው ዝም ማለት ነው። ለሰው ይሉም ሰው እሺ፣ ታባቱ ሞት ተናገረ። በእናቴ ምዬ ደግሞ እንደማትወጣ ዝም ባትም ነው ግቢ። አለን ማዳም ሁሌ ነሽ እትዬ በቃ ማን ልበል ስምሽ? እኔ ትርጎ ነው ግን በውጭ ስሜ ኤሊፍ በይ። እሺ ስንት ቤት ሰርተሻል? ማዳም ለምዶብኝ ነው። እዚህ ሀገር አልሰራውም ማዳም። እኔ ውጭ ነበርኩ፣ ዲያስፖራ ነኝ። ምን ትሰሪያለሽ? በብዛት የምሰራው ውጭ እያለሁ ፍሬንች ፍራይስ ዊዝ ኦምሌት እሰራለሁ። ሽሽ ከባብ የሀበሻ ነገር ትሰሪያለሽ? ሎካል አልችልም ማዳም። እዚህ ትለምጃለሽ? ደስ ይለኛል በጣም። ቤቱን ወድጃለሁ፣ ግን እኔ የምጠይቀው ጥያቄ አለ። እሺ ምን ነበር? ዋይፋይ አለ? ዋይፋይ አለ ነው። ጥበቃስ? ጥበቃ የቀንና የማታ የተለያየ አለ። ዋው እንደዛ አሪፍ ይመቸኛል። እሺ መጨረሻ ደግሞ ፕራይቬት ሩም አለኝ? ይኖርሻል። መቼም ሳሎንተኛ አይደለም አይደል እንዴ? ይኖርሻል። ይኖረኛል። ኦኬ በጣም ጥሩ። የመጨረሻ ጥያቄ ጋሼ እንዴት ናቸው? ደህና ናቸው። አሪፍ ናቸው። ጤንነቱ ነው እንዴት አይነት ሰው ናቸው? መልካም ስነ ምግባር ያለው ባለቤት ነው ያለኝ። እሱ አያሳስብሽም። ስራሽን ብቻ ጠንቅቀሽ መስራት። አይ ስራዬን አውቄ የምሰራ ሰው ነኝ። ጥንቅቅ ያለ ስራ ነው የምሰራው። ጀስት ብቻ ያስቀመጥኳቸው ክራይቴሪያዎች ይሟሉልኝ ነው። ዋይፋይ፣ እንደገና ጋርዶቹ በቃ እነሱ ካለ ሹፌርም ካለ ችግር የለው ይመቸኛል። ስለዚህ በቃ አሁን ቤቱን አሳይሽና ትጀምሪያለሽ። ደስ ይለኛል። ቴንክ ዩ ማዳም። ቴንክ ዩ። እትዬ አልችልም፣ ለምዶብኝ ማዳም ነው። ኦኬ እንግባ። ምንድን ነው አባ? ሰላም ናችሁ? እንዴት ነህ? ህዝብና ቤት አትክልተኛ ነኝ። የቆጠርኩ አትክልት ማትከተል ልጅ ነኝ። አትክልት እንትን ልለማለሁ። እንዴ ምን ሆነ ነው? 5 ሰዓት እኮ ነው ከምሽቱ እኮ ስራ ሰዓት እናንተ እንዴ የምነግረኝ? አትክልት ልሰራ ነው የመጣሁት። 10 ብር ከፋይ ህጋዊ ሰው ነኝ ነው እንዴ? በዚህ ሰዓት የለም። የት አለ? ምንም ነገር እኮ አልያዝክም እኮ ለመቁረጥ ራሱ 5 ሰዓት መተህ አትክልት ምናምን ትላለህ? ይሩጣ ግን ለመቁረጥ ሌላ ስለት ምናምን በስለት ታምናለህ? አትክልቶችን በንግግር ነው እኛ ለየት የሚያደርገን ከሌሎች አትክልተኞች ማየት ይችላል። እንለያ ስራ 10 ብር ከፋይ ነኝ አልኩህ። ሌላ ነገር ውስጥ ማለት ሌላ ነገር ውስጥ ባንገባ ደስ ይለኛል። እንደዚህ ጀመርክ ደግሞ? ይሩጡ ስራ አልሰራም ነው። ስንት ናችሁ? ምንድን ነው? ይሩጣ ጥሩ ሰው ነበረ። ጸጥታ። አሁን እዚህ ጌማችን የወት ታሪክ ላነብላችሁ ነው። ሟች ከመሞቱ በፊት ጨዋ ያሳደጋቸው፣ ለሚስታቸው ታማኝ፣ አንገት ደፊ፣ ከሚስታቸው ውጭ ሌላ ሴት ቀና ብለው የማያዩ ረቂት አሁን እዛ ጋር ታጠፈ እስቲ እናቴ ትሙት ነበሩ።
እና ምን አገባ? አንተ ኮንትራክተር አይደል እንዴ? ከተቀባይ ቀር ጽድት እሽት ተደረጉ ድምቅ ተደረጉ ነው። ምን አገባ? ስማ ሰምቻለሁ፣ ደግሞ ሰምቼልሻለሁ። ይኸውልህ ከባለ ሀብቶቹ በመቶ ሺዎች ለቀለም እየተቀበልክ አንድ ጣሳ ቀለም በበርሜል ውሃ ታስበጠብጣለህ። ችግር የለም። ድንቄም ኮንትራክተር አንተ ከበርቴ ማየው። ይኸውልህ ጫፌ እንዳነከኝ ሰውዬ። ይኸውልህ ሲሚንቶ በሚሊዮኖች እየተቀበልክ በማንኪያ ታስቦካለህ አይደለ? እንደዛ ነው አይደል? ስማ ይሄ ቤት እርግብ ያርክበት ይፈርሳል። ባሽዋን የቆመው ባሽዋን እናገርላለሁ። ይኸውልህ እኔ አስጠጥቼ ስራን ካላስመጣሁት አቀሳስሬ ካላስመጣሁት ቀለሙ አንተ እንግዲህ ልሽቀቀታ ምን የተረገመ ጠርዝ ፊት ነው በመረዳ ይማል። አረ በለው ስማ በአንድ ጣሳ ቀለም ጂ+3 ካልቀበለኛ ማን ነው የሰፈር ቀለም ይቀባስ ታውቃለህ? ቀለም ይቀባስ እንዴት ነሽ? ሰላም ነሽ? ይኸውልሽ ቀለሙ ደመቀ ስማችን ነው። እኔ ቀባለሁ እሱ ያደምቃል። ሰፈር ውስጥ ሁለት ወፎች ነው የምንባለው። ቤትሽ ላይ እንበርበታለን ነው 73 ያለውን ባለ 2 ፍሎር ፎቅ ማለት ነው። ባህሪያት እንግዲህ ጨርሰን ተባሰራው ቀልድ የለም። እሱ እንዳይገርምሽ ታይ ሰፈር ጂ+1 ቅርብ ጊዜ ቀብቼ ጨርስኩታል። ሙሉ ጨርሼ ቴራሱን አረሳሁትም በሱሱን አካክቼው ጨርሼ ስወጣ ቤቱም ቢለኝ ጥሩ ነው። ቀለሙ ና የረሳው ቦታ አለ ገንቢ ያወራኛል ምንሽ ማኪ እስቲ አሁን የሰራችሁት ነገር ካለ ናሙና ይኸውልሽ ማኪ እኛ እንደሰው ተንቀሳቃሽ ምስል ይዘና ዞር የሚሆን ናሙና ሰፈሩኛ ይቀባል ነው ነው ወንድም አባ ሰላም ወይ ጌሾ እዚህ ጋር ናቸው እንዴ? እዚህ ጋር ቁጭ ብለው አየሁ ጋሼ እንዴ ምን ነው ልጅ አረ ጉይ ምን ነቃነጀ ምን ያሱ ተበቀው ነው ሲኖትራክ ሄደብኝ በሆዴ ሲኖትራክ ሄደብኝ ከኋላ ድንጋይ ጭኗል። ሹፌሩ ደግሞ ያስፈራል። ልክ ዞር የኋላ ጎማ ደግሞ ጉብ ብሎ ከዚህ ላይ እኔ ፍልቅቅ አድርገህ ነሳሁትና በቃ እኔ ያሳሰበኝ ጫማው ጠፍቶብኝ እውነቱ አነሳብኝ። ወይ ዋናው ጤና ነው ልጅ ተርፋል ግን ሄዶባል ተርፋል። አድንኛው መጡ ወይኔ አድንኝ ጃፍጥት ምንድነው አንተ ነው እዚህ በር ላይ ድርሽ ትልና ከዛሬ በኋላ ድርሽ እሺ ቤት የለችም እሷ ፈልገህ እንደመጣ ታውቆኛለህ። መጀመሪያ ቤትዬ የኔ ናት ለፍቅራችን ብዬ የምመጣ በጠዋት አባትሽ አባረሩኝ። ሰዎች ስሙልኝ፣ ኤሉ ንፋሳም ስሙልኝ። አባትሽ ይመጣል እኛ ቤት አጠገብ ጠጅ ቤት ይገባል ይመስሎታል። አንተ ኮዳራ ሲሉታ ማታ እንገናኝ። ጠጁ ስር ነው የምከተቱት የብርሌ ልጅ። ለታክሲ ረዳትም ቲፕ መሰጠት መቻል አለበት። አሁን ለምሳሌ እኔ ከዚህ መኪና ነው የወረድኩትና የ20 ብር ትራንስፖርት 100 ብር ሰጥቼ ወረድኩኝ ማለት 80 ብር ቲፕ ማለት ነው። ሰው እንዲህ ብሎ ያኛል። ለምንድን ነው እንደዚህ ብሎ የሚያይ? አስደነገጡኝ። ትልቅ ነገር ያደረኩ ነው የመሰለኝ። ቲፕ መስጠት ሬስቶራንት ስንገባ የተለያዩ ቦታዎች ስንገባ እንሰጥ የለ ቲፕ። ስለዚህ ለነሱም ቲፕ መስጠት መርሳት የለ። ሲሰራ ተፈች እኔ እናቴ ካፋንቺ ነሽ አውቶቢስ ተራ በላዳ አውቶቢስ ተራ ፒያሳ በላዳ አውቶቢስ ተራ ፒያሳ አውቶቢስ ተራ አው ዱባይ ነው ጌታ አውቶቢስ ተራ ፒያሳ በላዳ እሺ ብቻ አንተ ሄዳለህ። አውቶቢስ ተራ በላዳ ያሞላ እንሂድ አይደል የኔ ጌታ? እሺ አብስራ በላዳ አዲስ ወዳ በላዳ ተራዚ አካባቢ ነው ጋር የሚይዘው ላታ እንደ ምጮህ ገባ አብስራ እኔ አውቶቢስ ተራ ነኝ እኮ ገባ እያልኩህ አብስራ በላ ሙርት ይዛል እንዴ አውቶቢስ ተራ እያልኩ አውቶቢስ ተራ እማዬ ይቅርታ አብስራ ተራ ማለት ነው እንዴ አውቶቢስ ተራ ይዛል እንዴ አንተ ወጣ መልክ አልፈለክም እኮ እየነበረው ይሮር ነገር 12 ይቀረኛል አብስራ በላ በጣም ይወደድኩሽ ነው። እኔ እግረኛ ነኝ። ገንዘብ ላይ ያለሽ አመለካከት እንዴት ነው? ሳይበዛ ደስ ይላል አይደለ? የምትገርሚ ሴት ነሽ። ሲበዛማ እጅግ በጣም ደስ ይላል። እንዴ አንተ መኪና አለህ? የለህም? ወይኔ በቃ I just said ወይኔ for you። እኔ በነገራችን ላይ ጉራ ስለማልወድ ነው። የኔ ቤት እኮ ግራውንድ ፕላስ 4 ነው። እንደገና ደግሞ መኪናዬ ማለት ነው አርጀችብኝ እንጂ እኮ በሻቱ ናት። ወይ ማን ነው እንትን ቱክሰን ብቷ የማያምር ሴት ባናቷ ትተከል። እኔ ማለት ነው I don't play when it comes to ብብት። በቃ እኔ ታይፔ ማለት ነው ጋይስ ታይፔ በቃ ቆንጆ ብብት ያላት ቸከስ ነች። በቃ እኔ me personally you guys I love ብብት። እሺ it's my priority ነው በቃ የኔ እና ብብትሽ ካላማረ ተተከይ በቃ እኔ አሁን I got nothing else to say። የምሬን like የብብት ውበት is very underrated። ዶክተር የመጀመሪያ ልጅ ነው። እንዴት ነው የሚያደርገው? አስተጫዋቾች ስም ይጠራል ካላወቅ እንክት ማሽን ሳንፈልግ እኮ ቲፎዞ አደረገን። ዶክተር በእናትህ ላሊጋ ዲዝልስ ቡንደስሊጋ ከዝ ማንቸስተር በረኛ ማንቸስተር
መልሽ አድራን ሞሪኖ ተካሽ አንተ መልሰው ምንድነው? እኔ እኮ አይቻላ ማንቸስተር ድሮግባ ዛቢባ ኦላና ብራቮ ዶክተር ኦናና ደረስክልና ለኤችዲ የሰራሁት በስፖርትና ጤና ሳይንስ ኢሚግሬሽን የአስቶን ቪላ ረዳት አሰልጣኝ አስቶን ቪላ እናታ ፈርተብላ አብደላ የበላነውም ብላ ፒኤችዲን ተጠቀም አስቶን ቪላ ነው አልካ ማንደላ ቃስ በላ እሺ አረ ማላ አረ ቢያንስ ረፍት እንውጣ እኮ አረ ረፍት ወይኔ ቅርታ አባቴ ስማ ቅርታ ትላለህ እንደ በመቶ ቁጥር ጫማ ረክተኝ ቶሎ በል ይግር ደሞ ምንድነው ያውሉ ዚብ ሻንጣ ነው እንደ ሻንጣ ዝም በል ቦጆ የምን አባ ቅርታ ነው ስማ ጫማ መሬት ቢሆን እኮ ሁላችንም ቤት አለን እኮ ወንድሜ ስማ አንተ ለነገሩ ምን አደረክ በዛ መንገድ ይርቅ ኮንቴነር ነው መጥቶ የነካኝ ቡልጋሪያ እግር ስማ ደሞ ምንድነው አውራጣት ምንድነው የሚያክለው አውራጣት አይኑን ያልከፈተ ህፃን ልጅ እኮ ነው የሚመስለው ካልሲው ራሱ የሚባላ ጅብ እኮ ነው የሚመስለው ወይኔ ወንድም ምንድነው ግን እያየው ነው ስማ ውስጥ ገባክ ልትኖር ነው እንዴ ልጆችን ስትበላ እኔ ድንበሯ ስጋ ቤት ቁጭ ብዬ ጥሬ ስጋዬን ነው ስበላ የነበረው ያልኩን እሺ ብለህ ልጅህን ድረልኝ ዘመድ ሆነን ቢሆን ኖሮ እኔ አብዮቷ ልጆችን ባልበላሽ ነበር አሁንም ቢሆን እድሉ አለ ለጥሎሽ አዘጋጆልን ስሙኒ ትቼ 50 ሳንቲም አረግልሃለሁ ልጅህን ዳርልኝ ይያልኩ አንተ ጨካኝ እኔ ብሬኔ ልጅህን በ50 ሳንቲም ላተመሸጥልህ ዝም በል ዳ አይደለም ለ50 ሳንቲም 10 ሳንቲም አታደለ ሚስቴ የሞተችው ቤትም የተቃጠለው ስለሷ አታንሳብኝ በሞት እንኳን ልጅ ማግኘት እንደማትችል ታውቃለህ እሱን እንኳን ይኸውልህ ለጥሎሽ አዘጋጆትን 50 ሳንቲም ለልጅ በሰጣት ቂጧን ያማታች እንደምትመጣ አትጠራጠር ለሞትህ ደግሞ ብዙ አትቸኩልልሃል ምን እያሰራራኸኝ ነው ጫፌን መንካት እንደማትችል ታውቃለህ ጫፍህን መንካት ባልችል እንኳን አብዮቱን በመካድ በማብጠልጠልና ያለ አግባብ ሱሪ ውስጥ ወንድነትን በማልጠብጠል ወደማትፈታበት እስር ቤት እሰድሃለሁ እዛ ስቂያ ውስጥና ተስፋ መቁረጥ ውስጥ ሆነ አንድ ስም ታስታውሳለህ ማን ነው ዲ እንዴ በእናትህ እኮ ናት በጣም ማፈቅራት ልጅ ሆይኒ እቶች ናት አዎ እምቢ አለችኝ ጠይቂያት እምቢ አለችኝ አልኩ እኮ እሷን እኮ ባቷ ስለሆነች ነው አንተን እምቢ የምትልህ ምን አውቄያለሁ እቺ ናይ ነፍሰ ቀጭ ናት አንተን እምቢ የምትልህ እምቢ አለችኝ ማን አይታ ባቷ ኧረ ተወኔ እፈራለሁ አንተና ዝም ብለህ ምንድነው ባቷ ነው እሺ የማትልህ ና ማን አባቷ ስለሆነች ነው አንቺ ስሚ አንቺ ማን አባትሽ ስለሆንሽ ነው ጓደኛዬን አልፈልግም ምናምን ያልሽ የፍቅር ጥያቄ ሲያቀርብልሽ ማን ስለሆንሽ ነው አንቺ ንገሪኝ እንጂ ማን ነሽ አንቺ ምንድነው አትመልሽልኝም ምንድነው ዝም የምትይው አንተ ስትናደድ እንዴት አባት ነው የምታምረው እንዴት አባት ነው የምታምረው አመሰግናለሁ ስነ ስርዓትሽን በጣም ነው የምታምረው ሽንቁን ወይ ስታምር አንቺ ስነ ስርዓት ምን አልሽኝ እንዴ በጣም ቆንጆዬ ነህ በጣም ቆንጆዬ ነህ በጣም ወይ አንቺ ራስህ እኮ በጣም ደስ ትያለሽ በጣም አንቺ ራስህ በጣም ደስ የምትይው ስሚ የዝንጀሮ እንኳንም እምቢ አልሽው ወራካሎ ጥሩ ነው ታዲያ ጥላትን ከስራ አድርገህ ጌሾ አንቺ ቶሎ ነይ ሳሎን ችግር ተፈጥሯል ምን ተፈጠረ ነይ ጉድሽኒ አፍጥኙ ምንድነው ነገሩ ምንድነው መጣሽ ጎሽ እስኪ ያቺ ሪሞት አቀብኝ Boy, no way, boy. በሞቴ ጤና ይስጥልኝ ዶክተር። ጤና ይስጥልኝ። ከፍቅረኛዬ ጋር ሴክስ ልናደርግ ስንል እንትን ያልቆም እያለኝ ነው። ምን አድርግ? አጠገብህ መቀስ አለ? አዎ አለ። ቁረጠው። ቆረጥኩት። ከዛስ? ሚያ እንኳን በሰላም ወደ ስቱዲዮአችን መጣሽ። በጣም አመሰግናለሁ። ማን ያዝሻል? ስለጠራሽኝ ወደ ስቱዲዮሽ ደስ ብሎኛል። አመሰግናለሁ። የዛሬው ቶፒካችን እንግዲህ
ሴክሹዋል ኤነርጂ ላይ ነው እንትን የሚለው። እስቲ ስለሱ ምን ሀሳብ አለሽ? ማን ያዝሻል? በጣም አመሰግናለሁ። ሴክሹዋል ኤነርጂ በአማርኛ ወልፍ ማለት ነው። በጣም ወልፍ በጣም በቃ አለ ኢትዮጵያ ውስጥ ማለት ነው። ገባሽ? እና እኔ ለምሳሌ ልንገርሽ ፖርን መቼ እንዳየሁ ለመጀመሪያ ጊዜ እናቴ ማህፀን ውስጥ ነበርኩ። እናቴ ማህፀን ውስጥ ፋዘርና ማዘር ከፍተው ይመስለኛል ይሰማኛል። በውስጥ ሆደ ውስጥ ሆኜ ይሰማኛል። አይ ቲንክ ለዛ መሰለኝ የሚያያሉኝ የሚያካል ይፋት ከፍቶ ነበረ ይሰማኛል። ስሜን ነበረ ውስጥ ሆኜ ይታወቀኛል። ስሜን ነበረ አይ ካን ፊል ኢት እረዳዋለሁ ምናምን በጣም ይገርም ነበርና ከማህፀን እንደወጣሁ ወዲያውኑ ወልፍ የሚለውን ነው የመጀመሪያ ቃል የተናገርኩት። ወልፍ አልኩ እና they were amazed። ገባሽ አይደል? ገባሽ? አንደርስታንድ አድርጊያለሽ ብዬ አስባለሁ። እና አሁን እንትና ምሳሌ ይሄ ምንድነው ምቱ ምናምን ያለው ልጅ በቃ የሁላችንም ስሜት ነው የተጋራው። እሱ በሚያ እንደመታ ነግሮኛል። እና ኮመን ሴንስ ነው ማንም መረዳት የሚችለው ነገር ነው። እሺ ምንም የለም። በቤት እቆጣለሁ። እንደለመደችው በልታ ጠጥታ ልትሄድ ነው። ሂሳብ ላስቸግረህ። ሂሳብ እሷ ነች የምከፍለው። ሂሳብ እሱ ጋር ነው። እኔ ሴት ነኝ መቼም እኔ ሂሳብ አልከፍልም። እኔ እኮ ሽንት ወጥሮኛል። ስልኬም እየጠራ ነው። አንተ ሙሉ አልከፍልም። ስፕሊት ማድረግ ግን እችላለሁ። ስፕሊት እናድርገው። ሰላም፣ ማጂሽያን አቤል እባላለሁ። አንድ አስማት ላሳይሽ። ያለምንም ንኪኪ ከንፈርሽን መሳም ይችላል። እንዴ ይኸው ካላመንሽኝ እናሲዝ በ20 ብር የምነካሽ ከሆነ 20 ብሩን ትወስጂዋለሽ፣ ትበይኛለሽ። ላሳይሽ። ነካኝ እኮ ውሰጂው። አቤት አቤት አቤት! ጀዛት ወደ እናት ሀገር ጉራጌ አቦ ጉራጌ ዘንድሮ ግብት ስምጥ ነው የሚባል። ደውልለት ራሱ ይሄው ራሱ ጀዛት ይወበር ላይ ነን ያራዳ ልጅ እንስመጥለት ዘንድሮ አንፈታሽም። ባካቻ ኮልኝና ኮለሊት ከቤተሰብ ጋር በበራሪው ወጣን። በበራሪው እንደ አንተ የሌሊት ወፍ እየዞረች እየበረረች ትሽናባ። አንተ እንግዲህ ልጅ አንተ ለሽንት በቆማችሁበት አንተን ጅብ ይብላል። ለይቶ ነጥሎ ከቤተሰቦች እንዲያንስቶ አውሬ ይጫወትበት። ሲጀመር አንተ ከሆነ የምታስቀልድብኝ እናቱ ጋር ደውልም እናቱ ጋር እሷ እኮ ነች እኮ እነዛ ልጆች ይብላል። አልገባልኝ ዘንድሮ አስገባችኋለሁ አለ ቃል ገባልኝ። ምንድነው? እሺ ምንድነው የምትለን? ምንድነው? ስማ ከዝኖች አሁን እየመጡ ነው። ያነሰ ቦታ አለ ብለዋል። ይለያየ ተስማሙና እንግዲህ አንዳችሁ ከች በሉ። ስማ አንተ የከፋፋይ ገዢ መደብ ካድሬ ምን ሆነ ነው? ቆይ ምን አስቦ ነው? ይሄ እኮ ቢመቸው በቃ ያስከፋፍሎ ያዋጋናል። ይኸውልህ ይብላልኝ አንተ ይብላልኝ። እሱስ ታላቁ እንደሆንኩ ያውቃል። ለኔ ቅድሚያ ይሰጣል። እኔ እመጣለሁ። መጣሁ። አንተ ግን በጣም ቀፋፊ ሰው ነህ። የምን ታላቅ የምን ታናሽ? እጣ ተጣጥለን ነው የምንሄደው። ታላቅ ታናሽ የለም። ከኔ በለጠብህ? አዎ በለጠብህ። ከኔ በለጠብህ? እሺ ልዩ እሺ በቃ ሂድ። እሺ ትቀልዳለህ። ስማ ለሳምንት ቂቤ ጠጣ ክትፎ አምብር ክትፎ ለመብላት ሲባል ገና ገድዬ እጄ ለመንግስት ሰጣለሁ። ስመለስ ጥሎኝ ሄደ። ይሄ ፍርታም ጉራጌ መሄድ እፈልጋለሁ። አይሆንም እምብዮ እኔ መሄድ እፈልጋለሁ እምብዮ። አማበለሽ እንዴ የቱርክ እኮ ነው። አይው ምን ሳንደሉ ነው የቱርክ ምን ሳንደል ነው? ሽቶ እኮ ሽቶ። አንተ አመረርክ እንዴ? ሽቶ ነው ብለህ በልኛውን ሳናይ ሳንደሉን ጣለው። ምን ሆኗል? ምንድነው ሳንደል? ምንድነው ሳንደል? ምንድነው አንተ የሳንደል አሽተር እናንተ ቤት አንድ ያለው ስሚ፣ የሰፈር ስሙ እኮ ማለት ነው። የሱ ሳንደሬላ ነው፣ የእቱ ደግሞ ሲንደሬላ እኮ ነው። ስለምንድነው የሚያወራኝ ልጅ? አንተ እኔ አላውቅም። አንተ ግማታ ስሚ፣ የሆነ ቀን ቤት ወሰዱ ገላን ታጠብ ብዬ ከዛ አስገባሁትኝና ሻወሩ ሰድ ብዬ እንደ ስልክ ይዘሻት የምትታጠቢባት የለችም ሻወሩ ታጠብ ብዬ ሰጠሁት። ሄሎ አላ ነው ጆሮ ውስጥ ገባ። እስካሁን አይሰማም። ያው አንተ ሳቬጅ ሽቶ መቀባቴ ነው አንተን እንደዚህ ጭርጭር ድንድ የሚያደርግ። ሳቬጅ ይጀመር ሳቬጅ አይደለም። ሳልቫጅ ከሆነ ልክ ነሽ። ሳልቫጅ ልክ ነሽ። አሽሙረኛው ነው ያት አሉት። ኧረ እባክሽ ፈጣሪ ነፍሳቸውን ይማር። እህቱን ማን ብሎ ይጠሯት እንደነበር ታውቃለህ? መዓዛ። አንተ ስለ እህቴ አትወራ። የምጨርሰውን ነገር ከኔ ጋር ጨርስ። ስለ እህቴ ጓስ ስለ ጫማሽ እንዳላወራ እንዳታነኝ። አውራ ስለ ጫማሽ እንዳላወራ እላስ ያሽኝ አውራ። የዚህ ጫማ ከሸተተ ማለት ጉንፋን ራሱ ይጸየፋል። ጉንፋን ይጸየፋል ነው አውራጣቱ። የዚህ አውራጣት እኔ አውሬ ጣት ቢባል ነው ረስ የሚል የረገጠው እኮ ነው የሚሸተው በባዶ እግር ይርገዝና ሸቴ
እንደም ንግድ ፍቃድ ሲቀር ምናምን ስትባል ምንም እምቢ አልክ። እዚህ ፀጉር ቤት እንትን አልሰቀልኩትም እንጂ እኮ አለ ናርሲሲስት ነኝ ልሳቅልኝ ነው ታዲያ አሽገዋለሁ። አሁን በ5 ደቂቃ አሽግልሃለሁ። በ5 ደቂቃ ነው ማሽግ። እንደዚህ የሚባል ነገር የለውም። እሺ አሽግልሃለሁ። አንተ ሲጀመር አትሰማም ሰው እኛ እንድትለወጥ ብለን ነው እንጂ ስማ አሽግልሃለሁ። እሺ አስተካክላለሁ አለቃ። እንደዚህ የሚባል ነገር የለም። ስማ ደግሞ እንዳትረሳ ምኑ ቅባት እኮ አልቀባኝ። ከስታቶች አክም ቤት ነበር የምንመጣው። እዚህ ቤት ሻው ታሟል የሚባል ስልክ ተደውሎልን ነበር። ምን እባክህ እኮ 2 ሳምንት በቃ ያቀረብልነት ሁላ እየበላ እያሸተተ ነው የሚመልሰው። ኦኬ አይበላም ምግብ ምግቡ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታዝለታል። እሺ እንካ እስኪ አቦ ይሄን እኮ ነው አልበላም ያለው እንዴ ጋሺ ምን ሆንኩ? ይወር ደሞ ዜና ይወበካል። ኧረ አንተ ቀልደኛ ነህ። ለኔ ነው አይደል? ኧረ የውሻው ምግብ ነው አልበላ ያለው። ይሄንን ነው አልበላም ያለው። ኧረ ጋሺ ውሻውን ቼክ አድርጋችሁታል? ቼክ አድርገናል። አንበሳ እንዳይሆን የምታሳድጉ ጋሺ። ኧረ አንተ ቀልደኛ ነህ። ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ። ምንድነው? ተነስ እንጂ ትርፎ ቦታ የላችሁ ውሻ አድርጋችሁ አርጉኝ እናከሳለሁ። ሽንቴን በሰዓቱ ወጥቼ ይሸናለሁ። ተልኮ ነው ራሱ ካሰሳችሁኝ አንዴ ገድዬ ነው የምመጣው ጋሺ። በእናታችሁ ይኸው ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅለው ጋሺ የሆነ ነገር ማርጉልኝ እንዴ። ኧረ አንተ ትቀልዳለህ። ኧረ ምን ሆነህ ነው ጋሺ? እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየሁ ስንት ጊዜ አንዴ ያዝልኝ ማለት ነው ጋሺ። እንጀራ አለኝ እኔ ስራ ወር ሆነ ጋሺ። በእናታችሁ ጾም ለራሱ ጾም ያለ ራሱ የውሻው ምግብ ነው። የውሻው ምግብ እኮ ነው እሱ። ኧረ ይሄ ውሻ አይደለም ጋሺ። አይ እርሶ ነው ተሻ ጋሺ። ይሄን እየሰደብከኝ ነው። ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባንድ ሂጂ አንድ ባጎር ሰው ቀጥ ነው የሚለው ጋሺ። በእናትህ ይሄን ተባበሩ። አንቺ ወዴት ነው የምትሄደው? ውሻችንን ከመው እንጂ ታሟል እኮ አትይም እንዴ? ጋሺ ራሴ ልከመበበኛው ኧረ ሶፋው ደቀቀ። ኧረ እባክህን አንተ ልጅ ወይ ገልብጠውና ተቀመጥበት እንዲቃና እንዲህ። ቆይ ምንም ሀሳብ የለህም? ትዳሪ ማግባት እንደዚህ የመውጣት ከቤት ልጆች የመውለድና ሀሳብ የለህም? ኧረ እኔ እንደዚህ አይነት ነገር አባዬ። ኧረ በእውነት እኔ እኮ ምላሴ ነው እንጂ ቀደም የሚለው ምንም እኮ አላውቅም እኮ እና ምንም ፍቅረኛ ምናምን በአሁኑ ሰዓት ምንም በእውነት ስልህ እንዴ። አይ ልምድ ከሆነው ዝም ብለን ከኛ ላይፍ እናካፍለው አይደለም? አዎ ይነገረው ትንሽ ንገረው እስኪ ንገረው። አዎ ይኸውልህ እኔና እናትህ ልክ እንዳንተ ነበርኩኝ እኔ ምንም በቃ ቤስት ፍሬንድ ነበርን። በቃ ምንም ስለ ፍቅር አናውቅም። ከዛ የሆነ ቀን ይገርማል የሆነ ቀይ አስከይዣት ገባልኩኝና ግንባሯን ነው ቀጥታ እንዴ ግንባሯን ለምን? ኧረ አባዬ ፍሬንች አገባላት ነበር። ፍሬንች ምንድነው ደግሞ እሱ? ከንፈሯን ኪሳና ነው። እሺ ልቀጥል አንዴ። እሺ ከዛ እንደዛም እየተባለ ፍቅር ተጀመረ ምናምን። ከዛ የመጀመሪያ ዴታችንን እዛ ሽሮ ሜዳ አካባቢ ተሻለ ጠላ ቤት እንዴ ቤት ጠላ ቤት። ኧረ አባዬ ምን አይነት ሞኝ ነህ? ቫርዳስ አለን፣ ፍሪደም አለን፣ ቪአይፒ ስንት ክለብ እያለ እዛ ይዛት አትሄድም? በእናትህ ስንት ነገር ታደርግ ነበር እኮ። ኧረ አባዬ በጣም ተሞኘ በእውነት። እሺ ልቀጥል አንዴ የኔ ወንድም። አንድ 1000 ዓመት አላወራም አንዴ ልጨርስ። እሺ ቆይ እስቲ ቀጥል። እሺ ከዛ እዛም ገባን እየተጫወትን እየጠጣን ጠላችንን። ከዛ ድንገት ሰዓቱን ስናየው 4 ሰዓት ማታ ይዣት ቤት እንዳይቆጣት በ4 ሰዓት እልም ብለን የምን ወደ ቤት ነው በዛ ሰዓት ሩም ምናምን የለም እንደ በዛ ጊዜ ሩም ይዛ ገብተህ ይኸውልህ ጠቅ ነገር አድርገህ ጠዋት በቃ ቁርስ በልታችሁ ትለያዩ ነበር። ምን ይቀላል እኮ ነገር ነው። ቆይ ማን ነው ልምድ የሚወስደው? ቆይ እኛ ነን ልምድ ሰጪዎች ነን ተቀባዮች ነን። ልምድ ተቀበልን እኮ እንዲህ እስኪ በቃ ሰበሰብ ነው እኮ። ኧረ በቃኝ በእውነት እኔ ኧረ ይገደል ከቻስ እያልኩ ታች ሰፈር አልተጋተቱኝ ጀማውን አስደንብሬ ከች የሆነች ነገር እኮ ላውራሽ ብዬ ወሬ አልደላህማ። ቆይ ልስፈልልህ በኔ ባባዬ ፔሪ ኧረ አይደለም እንዴ ታዩ በቃ እስቲ እሺ ገራቢ ጭ ወይ ጠየቀ ቦርን ቱ ቢ ጋንግስተር ፎርስ ቱ ቢ ሲስተር ማነው? እኔ ኧረ ቢያንስ ሀገረኛ አድርጊው ጥያቄሽን። እሺ እንዴ እሺ እንቆቅልሽ ምን አገለሽ? ከመግዘፉ ዘርፈ ብዙ ምንድን ከመግዘፉ ዘርፈ ብዙ ይሄን ተይውና በእናትሽ ጥያቄና አንዴ ስሚኝ። መጀመሪያ እኔን ጥያቄ መልሳት። ባባዬ በሪ ከመግዘፉ ዘርፈ